እሱ አይሆንለትም። የሰዓት ነገር ሆኖለት አያውቅም። ቀጠሮ አክብሮ አያውቅም። እንደው ዝርክርክ እኮ ነው የሚባል ሰው ነህ ወይንስ በተቃራኒው እሱ እኮ የጊዜ አጠቃቀም የገባው ራሱን ኦርጋናይዝድ ያደረገ በጣም የሚገርም ሰው ነው፣ ኦን ታይም ነው፣ ሁሉ ጊዜ በጣም ኦርጋናይዝድ ነው የሚባል ሰው ነህ? እርሶን ጊዜዎትን የሚያጠፋበት ነገር ምንድን ነው? ጤና ይስጥልኝ። ዶክተር አደራ አብደላ እባላለሁ። የላይፍ ስኪል እና የሊደርሺፕ አሰልጣኝና አማካሪ ነኝ። ዛሬ ስለ ጊዜ አጠቃቀም የምንነጋገር ይሆናል። ይህን ቪዲዮ ከጨረሳችሁ በኋላ ጊዜያችሁን ወይንም ላይፋችሁን እንዴት በአግባቡ ትጠቀማላችሁ የሚል ጠቃሚ ሀሳቦችን ወይንም ምክሮችን ያገኛሉ። ስለዚህ እስከ መጨረሻው ተከታትላችሁ ከዚህ ቪዲዮ ጥቅም እንድታገኙ አበክሬ እጠይቃችኋለሁ። አመሰግናለሁ። ስለ ጊዜ ያለው እውነታዎች ምንድን ናቸው? ጊዜ ለሁሉም ሰው እኩል 24 ሰዓት ነው የተሰጠው። ኢኮኖሚ ሁኔታው፣ የትምህርት ሁኔታው፣ የሚኖርበት አህጉር፣ እነዚህ ነገሮች ይዳዝም ማተር የትም ይኖር ይማርም አይማርም፣ ገጠርም ከተማም፣ ገንዘብ ይኖረውም አይኖረውም ለሁሉም ሰው እኩል 24 ሰዓት ነው የተሰጠው። ጊዜ ለማንም ሳያዳላ ኢኩቴብል የሆነ ሪሶርስ ለሁሉም የታደለ ነው። ይሄ አንዱ እንግዲህ ፋክት ነው። ሌላው ጊዜ ተጠቀምንበትም አልተጠቀምንበትም ጊዜ መሄዱ አይቀርም። ዋናው እኛ ጊዜ ደግመን እንደማናገኘው አውቀን ምን ያህል ከጊዜ ጋር እሽቅድድም ውስጥ ገብተናል የሚለው ነገር ነው። በአጠቃላይ ለጊዜ ያለን አመለካከት ምን አይነት ነው? ህይወታችንን እንዴት ነው የምንመራው? ምድራዊ ህይወታችንን በአግባቡ ተጠቅመንበት ለመሄድ በእቅድና በፕሮግራም የምንመራ ሰዎች ነን? ይህ እንግዲህ ሁላችንንም ራሳችንን እንጠይቅ። ጊዜ አጠቃቀም ምን ማለት ነው? ጊዜ አጠቃቀም ስንል ጊዜያችንን በእቅድ መመራት ማለት ነው። ሁላችንም 24 ሰዓት አለን፣ ሳምንት አለን፣ ወር አለን፣ ከዛ አመት አለን። እንዲህ ያለ ጊዜዎቻችንን በእቅድ በመጠቀም ያቀድነውን እቅድ ደግሞ ኖረንበት ኮንትሮል አድርገነው ምን ያህሉን ተጠቅመንበታል፣ ለምን አልተጠቀምኩበትም የሚለውን ደግሞ ራሳችንን እየገመገምንበት የምንሄድበት ሂደት ነው። ለምንድን ነው ጊዜን በአግባቡ መጠቀም የሚያስፈልገን የሚለውን ስናይ ሰላማዊ ኑሮ ለመኖር፣ ባላንስድ የሆነ ኑሮ ለመኖር፣ ምክንያቱም ስራ አለን፣ ቤተሰብ አለን፣ ምናልባት ቢዝነስ ሊኖረን ይችላል፣ ጤንነት አለን፣ መንፈሳዊ ህይወት አለን፣ ቤተሰብ እንጠይቃለን። ለነዚህ ሁሉ ጊዜያችንን አብቃቅተን የምንጠቀመው ጊዜያችንን እንደዚሁ ኢምፖርታንት ነው ብለን በአግባቡ ስንጠቀምበት ነው። ጊዜ አጠቃቀም እንግዲህ ብዙ ነገሮች ውስጥ የሚገባ ነገር ነው። አንደኛው ጊዜ ሊቆጥቡ የሚችሉ ነገሮችን መጠቀም ነው። ሌላው ደግሞ በፕላን መጠቀም ነው። እንደዚሁ ቅድሚያ ለሚሰጠው የህይወታችን አካል ቅድሚያ መስጠት ነው። አንዳንድ ጊዜ ደግሞ እኛ ሁሉን ነገር ሰርተን ልንወጣው ስለማንችል ሌሎች ሰዎች እንዲሰሩትና ውክልና በመስጠት ደግሞ ሌሎችም እንዲሰሩት በማድረግ ከኛ ላይ ጫናን የምናወርድበትም ሂደት ወይንም ዴሌጌሽን ይባላል። ይሄ ታይም ማኔጅመንትን የሚያሳይ ነገር ነው። ጊዜያችንን በአግባቡ ባንጠቀምስ ምን አይነት ህይወት ልንኖር እንችላለን? ህይወት በጣም አጭር ናት። ምድራዊ ህይወታችን የተወሰነች ናት። ይህንን ጊዜ እንዴት እንጠቀም? ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ማለፋችን አይቀርም። ስለዚህ ጊዜያችንን በአግባቡ ተጠቅመን የተሳካለት ወይንም የተሟላ ወይንም ደስተኛ ህይወት የኖርን ነው ወይንስ ምንም የጊዜ ኮንሰፕት ሳይገባን እንዳመጣጡ ይነጋል ይመሻል እንደዚህ አይነት ኑሮ እየኖርን በህይወታችንም ደስተኛ ሳንሆን የምንኖር ሰው ነን? ዋናው ነገር እኛ ራሳችንን ነው ማኔጅ ማድረግ ያለብን እንጂ ጊዜን ማኔጅ ልናደርገው አንችልም። ምክንያቱም ጊዜ እኛ ተጠቀምንበትም ሳንጠቀምበትም ሊኒየርሊ የሚሄድ ነው። ለምሳሌ 11 ሰዓት ቢሆን ቅድም የበላነው ምሳ ደግመን አናገኘውም። የምሳ ሰዓቱ ከዚህ በኋላ እንደ ታሪክ ነው የምናወራው። ሁሉ ጊዜ ወደ ቀጥታ ነው የምንሄደውና ይሄንን ቀጥታ የሚሄደውን ጊዜ እኛ እየተከታተልን እንዴት ልንጠቀምበት እንችላለን የሚለው ነገር ነው የኛ ቻሌንጅ። ምክንያቱም ሊሚትድ ህይወት እና ሊሚትድ ጊዜ ነው እዚች ምድር ላይ የምንኖረውና በአግባቡ መጠቀም ከጊዜ አጠቃቀም ጋር የሚገናኝ ነው። ከጊዜም አልፎ ላይፍ ማኔጅመንትን የሚያሳይ ነው። ላይፋችን እንዴት እንመራለን የሚለውንም ነገር የሚያሳይ ነገር ነው። ከዚህ ጋር ተያይዞ የጊዜ ሌባዎች ወይንም ጊዜያችንን የሚያባክኑ ነገሮች ብዙ አሉና እነዚህ ነገሮች እስኪ ውይይት እናደርግባቸው። እርሶን ጊዜዎትን የሚያጠፋበት ነገር ምንድን ነው? ጊዜያችንን ከሚያጠፉ ነገሮች ውስጥ አንዱ ያለአግባብ ስልክን መጠቀም ነው። ኦቨር ዩዝ ኦፍ ቴሌፎን ወይንም ያለአግባብ ከተጠቀምንበት ጊዜያችንን ያባክንብናል። ሌላው አላስፈላጊ ስብሰባዎች፣ አንዳንዴ በቀላሉ የምንጨርሰውን ነገር ወደ ስብሰባ የምንመራው ከሆነ እሱም ጊዜያችንን ያባክንብናል። ሌላው አላስፈላጊ ጊዜያችንን ቴሌቪዥን ፕሮግራም ላይ፣ ጌም ላይ ስናጠፋ ይሄም ጊዜያችንን ሊያባክን ይችላል። አንዳንድ ጊዜ ደግሞ ያልጋበዝናቸው እንግዶች
ወይ እኛ ጥናት ማጥናት እያለብን ቤት ይመጡብናል፣ ወይ ደግሞ አንድ የምንሰራው ነገር አለ ምንም ቀጠሮ ሳያዙን ዝም ብሎ ይመጣሉ። ቢሮም ሊሆን ይችላል። ዝም ብለን ሁሉንም ወልካም ብለን የምንቀበል ከሆነ ለዛ ሰዓት ያሰብነውን ስራ መስራት አንችልም። ይሄ ደግሞ ጊዜያችንን እንደዚሁ አፌክት ያደርገዋል። ሌላው ጊዜያችንን የሚያባክኑብን ነገሮች ምንድናቸው? ቅድሚያ ለሚሰጠው ቅድሚያ ሳንሰጥ ስንቀር ነው። አንዳንድ ጊዜ ቅድሚያ የሚሰጠውን ቅድሚያ መስጠት ሲገባን የመጨረሻውን ነገር ቅድሚያ እናመጣውና ለኢምፖርታንቱ ነገር ጊዜ ያጥረናልና ሁልጊዜ ፕራዮሪታይዝ ማድረግ እንዳለብን ነው። ሌላው ለሌሎች ስራ አለማከፋፈል ነው። አንዳንድ ሰው ሁሉን ነገር ራሴ ልስራ ይልና አንደኛ ሁሉም እውቀት ላይኖረው ይችላል፣ ሁሉም ጊዜ ላይኖረው ይችላል። ስለዚህ ስራዎች ይበደላሉ። ውጤቱም እንደሚፈለገው ቅልጥፍና፣ ጥራት ላይኖረው ይችላል። ሰውየውም ደግሞ የስራ ጫና ምናልባት በዝቶበት ለቤተሰቡ ጊዜ አይሰጥም፣ ለጤናውም ጊዜ አይሰጥም። ምናልባት ወደ ስትረስና ወደ ህመምም ሊሄድ ይችላልና ለሌሎች ስራ በማከፋፈልና ውክልና በመስጠትም ጊዜያችንን በአግባቡ ልንጠቀም እንችላለን። እንግዲህ ጊዜያችንን እንዴት በአግባቡ እንጠቀም ወደሚለው ጥያቄ ስንመጣ የመጀመሪያ ስለ ጊዜ አጠቃቀም ወይንም ስለ ጊዜ ያለንን አመለካከት ማስተካከል ነው። ሁላችንም ልንስማማበት የሚገባ ነገር የተወሰነ ምድራዊ ህይወት ነን ያለን። ጊዜያችንን ደግሞ ለመጠቀም እጃችን ላይ ትልቅ የመምረጥ ስልጣን አለን። እቅድ ማውጣት መቻል አለብን። ራዕያችን ምንድነው? ምን ሰርተን ማለፍ ነው የምንፈልገው? ግባችን ምንድነው? ስለዚህ የወደፊት እቅዳችን በፕሮፌሽናችን፣ በጤንነታችን፣ በትምህርታችን፣ በገንዘብ እና በኢኮኖሚያችን፣ በመንፈሳዊ ህይወታችን፣ በቤታችን፣ በቤተሰብ አስተዳደራችን ምንድነው ማድረግና የቱ ጋር መድረስ እንፈልጋለን የሚለውን ግብ ከቀረጽን በኋላ ቀይረ ነው ያንን እቅድ በየጊዜው እንግዲህ ልንኖረው ይገባል። ሌላው ከዚህ ጋር ተያይዞ የጊዜ አጠቃቀም መስኮት ይባላል። ይሄ አይዘንሃወር የሚባል የአሜሪካን ፕሬዚዳንት 4 ኳድራንቶችን አዘጋጅቷል። ጊዜን በአግባቡ ለመጠቀም ይረዳል ብሎ ይህንን ስቲቨን ኮቬም እንደዚሁ ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል ደራሲ ይህንኑ ኳድራንት በ4 ከፍለው ጊዜያችንን በአግባቡ እንድንጠቀም መክረውናል። የመጀመሪያ ምንድነው? አስቸኳይና ጠቃሜታ ያለው ስራ ብለው ለሁለት ከፍሏቸዋል። ስለዚህ እነዚህን ኳድራንቶቹን የመጀመሪያው ለምሳሌ አስቸኳይና በጣም ጠቃሚ እርጀንት የሆነ ሊሆን ይችላል። ስለዚህ አስቸኳይ ነው፣ ከእንደገና ደግሞ በጣም እርጀንት የሆነ ወይንም አንገብጋቢ ሊሆን ይችላል። ይሄ አለ። አንዳንድ ጊዜ ደግሞ ጠቃሚ ነው ግን አስቸኳይ ላይሆን ይችላል። አንዳንድ ጊዜ ደግሞ ጠቃሚ ያልሆነ ግን አስቸኳይ ሊሆን ይችላል። አራተኛው ላይ ደግሞ ከዲያግራሙ ላይ እንደምታዩት ጠቀሜታም የለውም እርጀንሲም የለውም። ስለዚህ ስራዎች ሲመጡ እንደ አመጣጣቸው ሳይሆን መስራት ያለብን መጀመሪያ ኢዚት ኢምፖርታንት ኢዚት ጠቃሚ ነው ወይ ለዓላማዬ፣ ለግል ህይወቴ ሊሆን ይችላል፣ ለመስሪያ ቤቴ ሊሆን ይችላል፣ ለሀገሬ ሊሆን ይችላል። ጠቃሚ ነው ወይ፣ ኢን ዘ ሚን ታይም ደግሞ እርጀንት ነው ወይ፣ አስቸኳይ ነው ወይ የሚለውን ነገር ቅድሚያ መስጠት መቻል አለብን። ከዚህ ውጭ ደግሞ አንዳንድ ጊዜ ሁሌ እንደዚህ አይነት ነገሮችን የምንሰራ ከሆነ ምናልባት በርናውት ልናደርግ እንችላለን። ቢኮዝ እርጀንት ነገሮች ላይ ሁሌ ዲል ባረግን ቁጥር እርጀንሲ ሙድ ውስጥ እንገባለን። ክራይሲስ ማኔጅመንት ውስጥ ወይንም የቀውስ አመራር ውስጥ ልንገባ እንችላለንና አንዳንድ ጊዜ እንደውም እንደ እሳት ማጥፋት ነው የሚቆጠረው። ሁሌ ዴድላይን፣ ሁሌ ድግስ ያለበት ሰው ይባላልና ይህንን ምናልባት ወደዚህ ውስጥ የገባነው እኮ በአግባቡ ሳንሰራው ለነገ ሰራዋለሁ እያልን ስናሸጋግረው ዴድላይኑ ደርሶብን ይሆናል ምናልባት እዚህ ጋር የምንታገለውና ይህንን እንደ አንደኛ ልንጠቀምበት እንችላለን። ግን በጣም የሚመከረው ምንድነው? ጠቃሚ የሆኑ አስቸኳይ ያልሆኑ ስራዎችን ቀድመን መጀመር አለብን። ቀድመን ስንጀምር ልክ ጊዜያቸው ዴድላይናቸው ሲደርስ በአግባቡ እየሰራን እንሄዳለን። ብዙ ጊዜ ግን የተለመደው ሐሳቤ ምንድነው? ልክ ላስት ሚኒት ላይ መሟሟት ነው። እንግዲህ ድሮ ሁላችንም ተማሪዎች በነበርንበት ጊዜ በመጨረሻ ሰዓት ላይ ሁላችንም የመሟሟት ነገር እናሳይ ነበረ። ግን ቀድሞ የነበረውን ሰዓት ወይ ፎከስድ ሆነን ጊዜውን በአግባቡ ሳንጠቀምበት ያቺ ዴድላይን ትመጣለች። ግን በዴድላይን ጊዜ እንግዲህ በፕሬሸር ውስጥ ማጥናትና ተረጋግቶ ማጥናት ይለያያል። ስለዚህ በእርግጥ የተወሰነ ሌቭል ኦፍ ስትረስ ለስራ ጥሩ ነው ይባላል፣ ለክሬቲቪቲ ጥሩ ነው ይባላል። ግን ሁሌ ላይፋችን በስትረስ ውስጥና በእርጀንሲ ውስጥ ግን ካለ ለጤንነትም አይመከርም፣ ኳሊቲንም አፌክት ልናደርግ እንችላለንና ስለዚህ ሁለተኛው ኳድራንት ጠቃሚና አስቸኳይ ያልሆነው ነገር ላይ ስራ መስራት አለብን። ሌላው ጠቃሚ የሆነ ግን አስቸኳይ ያልሆነ ነገር አለ። እንዲሁም ደግሞ አንዳንድ ጊዜ አስቸኳይ ነው ግን ጠቀሜታ የሌለው ሊሆን ይችላል። ስለዚህ እኛ እዛ ላይ ባንሳተፍ ሌሎችንም ሰዎች ልንልክ እንችላለን። በአራተኛ ደረጃ ግን ኳድራንቱ ላይ እንደምታዩት ጠቃሚም ያልሆነም
አስፈላጊም ወይንም አስቸኳይ ያልሆነውን ስራ ግን ያንን ዲስካርድ በማድረግ መተው ነው ያለብን። ስለዚህ ይሄ ምንድነው የሚያሳየን? ፑት ፈርስት ቲንግስ ፈርስት የሚባል ነገር አለ። በህይወታችን ውስጥ ቅድሚያ መስጠት ያለብን ነገር ላይ ቅድሚያ እንስጥ። ብዙ ጊዜ ግን some people put their last things first። ይሄ ምንድነው? ብዙ የማይጠቅማቸው ነገር ቅድሚያ አምጥተውት ለሚጠቅማቸው ነገር ጊዜ ያጣሉና ሁሉ ጊዜ በላይፋችን ላይ ቅድሚያ የትኛውን ልስጥ? ኢቭን ለፋሚሊ ልስጥ፣ ለፕሮፌሽናል ልስጥ፣ ለጤንነት ልስጥ፣ ለሃይማኖት ልስጥ፣ ለማህበራዊ አገልግሎት ልስጥ ልንል እንችላለን። እንግዲህ እዚህ ጋር አሁን የባላንስ ጥያቄ ይመጣልና ሁሉንም ባላንስ አድርገን ግን በዛች ፓርቲኩላር ሞመንት የትኛው ላይ ሞር ፎከስ ሞር አቴንሽን እና ሞር ኢነርጂ እዛ ላይ ላውጣ የሚለውን ነገር እንደ ወቅቱ እያየን ቅድሚያ የምሰጠውን ነገር ቅድሚያ እየሰጠን መሄድ ይጠበቅብናል። የሀገራችንስ ሰዓት አጠቃቀም እንዴት ታዩታላችሁ? የውጭ ሀገርንስ ምናልባት ውጭ ሀገር ለመሄድ እድል የገጠማችሁ እንዲሁም በፊልምም ሰዎችም ሲገልጹላችሁ የሁለታችን ዓለማት ጊዜ አጠቃቀም ምን ይመስላል? ውጭ ሀገር እድል ገጥሞኝ ሄጄ የታዘብኩት ነገር ምንድነው? እያንዳንዱ ሽርፍራፊ ሰከንድ ውጤት እንዳለው ነው ወይንም በጣም አስፈላጊና አቴንሽን እንደሚሰጠው ነው። ለምሳሌ 7 ሰዓት ከ3 ደቂቃ እንገናኝ ልትባባሉ ትችላላችሁ። አንዳንድ ጊዜ ደግሞ ባቡር ሰሌዳ ላይ ስታዩ 5 ደቂቃ ከ2 ሰከንድ ይመጣል ልትባሉ ትችላላችሁ። ስለዚህ እያንዳንዱ ሽርፍራፊ ሰከንድ የሚሆኑ ደቂቃዎች ምን ያህል ኢምፖርታንት እንደሆኑ ነው የሚታየው። እኛስ ሀገር በተለይ ቀጠሮ ማክበራችንን እንዴት ያዩታል? ብዙ ጊዜ ሰዎች ቀጠሮ ያከብራሉ። እርሶስ ያከብራሉ? ራስዎትን ይፈትሹ። ስብሰባዎች በታሰቡት ሰዓት ይጀምራሉ፣ በታሰቡት ሰዓት ያልቃሉ። ሰርጎቻችን በታሰቡት ሰዓት ይጀምራሉ፣ ያልቃሉ። አሁንማ ሰርግ ላይ ማርፈድ አይ ቲንክ ፋሽንም ሰዎች እየወሰዱት ነው መሰለኝ። ሙሽራ ካላረፈደ ምን ዋጋ አለው የሚል ሮንግ አመለካከት አለ። አርፍደው ነው የሚመጡትና ሰውም እንግዲህ እዛ ጋር 2 ሰዓት 3 ሰዓት ከሚጠብቅ እያለ አሁን ቤቱ ቀምሶ የሚሄድበት አጋጣሚ ሁላ እንዳለ አንዳንድ መረጃዎች ያሳያሉና ለመሆኑ ለምንድን ነው ስብሰባዎች በሰዓቱ ማይጀመሩት? ምንድነው ችግሩ? በሰዓቱ ስለምን አያልቁም? ሙሽሮቹስ በሰዓቱ እንዲደርሱ ያላደረጋቸው ምንድነው? ይህ ሁላ ግን ለሰዓት ያለን ግምት አናሳ መሆኑን ነው እንጂ እናድርግ ካልን እናደርጋለን። ምክንያቱም ውጭ ሀገር ስንሄድ ሁሉ ነገር በሲስተም ነው የሚሰራው። ሁሉ ነገር ሰዓት ኦርጋናይዝድ ሆነን ነው የምንሰራው። ለምሳሌ ባቡር በሰዓቱ ይነሳል፣ አውሮፕላን በሰዓቱ፣ ባቡሩ፣ መርከቡም ሁሉ ነገር በሰዓቱ ነው፣ ባሱም እና ያኔ ማርፈድ ነው ታክሲ ወይንም እንቅልፍ ጥሎኝ ነው ምንለው ምክንያት አይኖረንም። ምክንያቱም ሁሉ ነገር በሰዓት ነው። ታዳኛስ ለምንድን ነው ሰዓታችንን በአግባቡ ማንጠቀመው? ስለማያስፈልገን ነው ወይንስ ጥሩ አቴንሽን ስላልሰጠነው ነው? ይሄን እንግዲህ ሁላችንም ጥያቄ ነው። የሀበሻስ ቀጠሮ ስለሚባለው ነገር ምን አመለካከት አሉት? ብዙ ጊዜ 2 አይነት መጥሪያ አለ ይባላል። በተለይ ሰርግ ላይ ውጭ ሀገር ለዛ ሀገር ለሚኖሩት ሰዎች በሰዓቱ እንዲገኙ ሰዓቱን እውነተኛውን ይነግሯቸዋል። ለኛ ማህበረሰብ ግን ከ1 ሰዓት ተኩል በፊት ወይንም ከ1 ሰዓት ከ2 ሰዓትም በፊት ሊጠራ ይችላል። ይሄ ሁላ ምንድነው? ሀበሻ ያረፍዳል የሚል እሳቤ ነውና ይህንን ማን ይቀይርልን? ይሄ ማለት እንግዲህ ሁሉም ሰው ያረፍዳል ማለት አይደለም። ግን በአብዛኛው በተለይ ሀገራችን ውስጥ እንደምታዩት ሰዓትን በአግባቡ ያለመጠቀም ነገር አለ። እንዲሁም አንዳንዴ አርፍዶ የመጣ ሰው ጊዜን እኮ ገደልክብኝ ስትለው ያው እንደምታውቀው ታክሲው አስቸጋሪ ነው፣ ሩቅ ነው፣ ትራንስፖርቱ እንደዚህ ነው፣ መንገዱ አይመችም። አዎ አውቃለሁ። ግን ያንን ግምት ውስጥ ከተህ ምን አደረግ? ለመሆኑ እቤት አወጣጣችን ምን ይመስላል? እስኪ እያንዳንዳችን ቀናችንን እስኪ እንፈትሸው። ጠዋት ስንነሳ መጀመሪያ ምንድን ነው የምናደርገው? ምናልባት የጸሎት ልምድ ካለን ለዛ ለጸሎት ስንት ደቂቃ ይበቃናል? ከዛ በኋላ ምናልባት መጸዳጃ ቤት ብንሄድ ምን ያህል ሰዓት ይፈጅብናል? ጥርሳችንን ለመቦረሽ፣ ጺማችንን ለመላጨት፣ ፀጉራችንን ለማበጠር፣ ልብሳችንን ለመቀየር፣ ቁርሳችንን ለመብላት ምን ያህል ሰዓት ይፈጅብናል? ይሄንን በደንብ ፎከስ አድርገን የምንሰራው ከሆነ እያንዳንዷ ስንት ደቂቃ እንደምትፈጅብን እናውቃለን። ስለዚህ በዛች ይሄን ያህል ሰዓት ይፈጅብናል ብለን ከእንቅልፋችን ከተነሳን ጀምሮ ከቤት ለመውጣት ይሄን ያህል ሰዓት ይፈጅብኛል የሚለውን ነገር እንይዛለን። ከዛ በኋላ ደግሞ የታክሲ እጥረት ሊኖር ይችላል። መንገድ ላይ ያልጠበቅናቸው ነገሮች ሊከሰቱ ይችላሉ። መኪና ሊጋጭ ይችላል። ስለዚህ እነዚህ ነገሮች ሁሉ ግምት ውስጥ ከተን ስንት ሰዓት ብንወጣ ነው ትምህርት ቤታችን በሰዓቱ የምንደርሰው? ቀጠሮ ቦታ፣ ስራ ቦታ በሰዓቱ የምንደርሰው? እነዚህ ነገሮች ሁሉ ግምት ውስጥ መክተት መቻል አለበት። እንግዲህ ሰዎች መፍትሄ ማፈላለግ እንጂ
ምክንያት መደርደር አይጠበቅባቸውም። ይሄ ስል ኮንቴክስቱን ሳልረዳው ቀርቼ አይደለም። አዎ ትራንስፖርት ችግር አለ። አንዳንድ ጊዜ መንገድ ላይ በተለይ ፒክ አወር ላይ የመጣበብ ነገር አለ። ስለዚህ ፒክ አወር ላይ ተጣቦ መሄድ ነው የሚሻለን ወይንስ ቀደም ብለን ገብተን ተረጋግተን ስራችንን በአግባቡ ሰርተን ፎከስድ ሆነን ብንሰራ ነው የሚሻለው? ነገሮች ችግሮች እንዳሉ ካወቅን የላይፍ ስታይላችንን ነው ማስተካከል ያለብን እንጂ ሁሌ ችግሩን ብቻ ብናወራው ለውጥ አያመጣልንም። እዛ ጋር ደግሞ ቀጠሮ ቦታ የሚጠብቀን ሰው እኛን ዲስኦርጋናይዝድ ነው፣ ለሰዓት ምንም ትኩረት አይሰጥም። ስለዚህ ይሄ ሰው ለኃላፊነት አይበቃም ብሎ ለፓርትነርሺፕ አይበቃም ብሎላ ትዝብት ውስጥ ሊከተን ይችላልና ይህንን ግምት ውስጥ ከተን በሰዓታችን መጠቀም መቻል አለብን የሚለውን መልእክት ለማስተላለፍ ነው። በየቀኑ ነገ የምንሰራቸውን ቱዱ ሊስቶች ማዘጋጀት ይጠበቅብናል። ነገ ምን ነገሮችን እሰራለሁ ሊስት እናደርጋለን። ከዛ በኋላ ደግሞ አንደኛ የትኛው ልስራ፣ ሁለተኛውን የትኛው ልስራ፣ ሶስተኛው የትኛው አንገብጋቢ ነው። ከነዛ ስራዎች ውስጥ ደግሞ አንድ ላይ ተጣምሮ ሊሰሩ የሚችሉ ነገሮች ምን አሉ? ለምሳሌ ከአያት ተነስተን መርካቶ ብንሄድ፣ መገናኛ ብንሄድ፣ ከእንደገና ደግሞ ገርጂ ብንሄድ፣ መጀመሪያ መርካቶ ከዛ ገርጂ እና መገናኛ ሰዓቶቻችንን በአግባቡ ለመጠቀም ማፕ ትንሽ ሰርተን ኦርጋናይዝድ ብንሆን የተሻለ ይሆናል። አንዳንድ ጊዜ አንዷን ነገር ሰርተን ስንመጣ አንዱ ትዝ ይለናል፣ እሱን ረሳሁት። ከእንደገና ጊዜ ነዳጅ አቃጥለን ሁለተኛ ጊዜ ከቤቱ እንመጣለን። ለሶስተኛም ጊዜ ልንወጣ እንችላለን። ስለዚህ ኦርጋናይዝድ የሆነ ቶት ግን ያለው ሰው ከመተኛቱ በፊት ነገ ሊሰራ የሚችለውን ነገር ቱዱ ሊስት ዝርዝር ስራዎችን ይዘረዝራል። ከዛ በኋላ ደግሞ በመነጋታው ያንን ነገር ሰራሁት አልሰራሁትም፣ ለምን አልሰራሁትም፣ ለነገ ላሸጋግረው የሚለውን ነገር እንደዚሁ እየሰራልን ሄደ እንችላለን። እነዚህ እንግዲህ ሰዓቶቻችንን ለማሻሻል የሚረዱን ትምህርቶች ናቸው። ሌላው ደግሞ አላርም መሙላት፣ መነሳት የምንፈልገውን ሰዓት እንደዚሁ አላርም ሞልተን ልንነሳ እንችላለን። አንዳንድ ጊዜ ደግሞ ማስታወሻ ስቲኪ ኖት የሚባል አለ፣ ጠረጴዛችን ላይ የምንለጥፈው፣ ግድግዳችን ላይ ልንለጥፍ እንችላለን። እንደዚሁ በየሰዓቱ በእያንዳንዱ ሰዓት የምናደርጋቸው ነገሮች ካሉ አላርማችንን ሞልተን እንዲያስታውሰን በማድረግ እንደዚሁ እንዳንረሳ ኦርጋናይዝድ ልንሆን እንችላለን። በስራ አጋጣሚ የተለያዩ ገጠመኞች በስልጠናም እንደዚሁ የገጠሙኝ ነገሮች አሉ ከሰዓት አጠቃቀም ጋር። አንድ ጊዜ ኢትዮጵያን ኤርላይንስ የሚሰራ ኤችአር ውስጥ የሚሰራ አንድ ሰው አግኝቼ ነበርና ኢንተርቪው የምትደረግ ሴት ኢንተርቪው ከመደረግ ከነበረባት 15 ደቂቃ አርፍዳ ትመጣለች። ከዛ በኋላ ኤችአር ውስጥ የሚሰሩ ሰዎች በፍጹም መግባት የለባትም፣ ይሄ መጥፎ ኢምፕሬሽን ነው የሚፈጥረው ብለው ኢንተርቪው እንዳትደረግ የከለከሏት አለች። እሷ ግን ደጋግማ ብትለምናቸው በፍጹም ብለው ያንን አቋም ያሳዩበት ሁኔታ እንዳለ ነግሮኛል። አንዳንድ ጊዜ እንደዚህ አይነት አቋሞችን ልንወስድ እንገደዳለን። ኮንቴክስቶች ይገቡኛል። አንዳንዴ የምናስታምማቸው ነገሮች አሉ፣ ግን ጠንካራ አቋም ወስደን ማሻሻል ካልጀመርን ይሄ ካልቸር ሁል ጊዜ አይ ምንም አይሉኝም ይታገሱኛል በሚል እንደዚሁ የተንከባለለ ጊዜያቸውን በአግባቡ አይጠቀሙም ሊያስብለን ይችላልና እንደዚህ አይነት ልምድ እና ተሞክሮ ሰምቻለሁ። ሌላ ጊዜ ደግሞ አንድ ሰው 30 ሰዎች ይጠብቁታል። የውጭ ሰዎች ናቸው። ስብሰባውን የሚመራው እሱ ነው። ስብሰባውም የሚካሄደው በኦንላይን ሚቲንግ ነው፣ በዙም ነው። ስለዚህ ያ ሰው 5 ደቂቃ አርፍዶ ይመጣና ሲመጣም ምንም ያረፈደ አይነት ስሜት አላሳየም። ስለዚህ ስብሰባውን ሊጀምር ሲል ከተሰብሳቢዎቹ አንዱ እጁን ያወጣና ሰር አርፍደሃል ይለዋል። አይ 5 ደቂቃ ብቻ ነው ሲለው አይ 5 ደቂቃ አይደለም 150 ሰዓት ነው ያረፈድከው። እዚህ ውስጥ 30 ሰዎች አሉ። የእያንዳንዱን 5 ደቂቃ በልተሃል፣ አባክነሃል። ስለዚህ 150 ሰዓት ነው ሲለው በጣም በቃ ደንግጬ ያ ነገር አስተምሮኝ ከዛ በኋላ በህይወቴ አርፍጄ አላቅም፣ እንዲሁም ኢንታይም ነው የምደርሰው ያለኝ ሰው አለ። ያ ሰው የአንድ ትልቅ ድርጅት የካንትሪ ዳይሬክተር ሆኖ እንደሚሰራ ነው ማቀው። ሌላው አንድ መሪ እንደዚሁ ስልጠና ላይ የገጠመን ነው ስለ ሰዓት አጠቃቀም ሲናገር፣ እኔ በፍጹም በሰዓት ደርሻ አላቅም፣ ሰዓት ዲስኦርጋናይዝድ ነኝ፣ ስለዚህ በቃ አይሆንልኝም፣ ይሄን አድሚት ማድረግ አለብኝ። ይሄን ደግሞ ለስታፎቼ ነግሬያቸዋለሁ። እኔ የሚሆንልኝ ሰው ስላልሆንኩኝ እናንተ ግን በአግባቡ ተጠቀሙበት፣ በሰዓቱ ድረሱ ብዬ ሁሌ ነግራቸዋለሁ ብሎ የነገረን ሰው አለና እንግዲህ ሰው ስታፎቹን እሱ ያልሆነለትን እየመከራቸው ነው። እና ብዙ ጊዜ እንዴት ነው ውጤቱ ስንለው አይ እንደሚፈለገው ኦርጋናይዝድ አልሆኑም እና ትፈርድባቸዋለህ ወይ? አንተ ያልሞከርከውን ያላሳያቸውን እነሱ እንዴት ኦርጋናይዝድ ሊሆኑ ይችላሉ? ስለዚህ ምንድነው ሊዲንግ ባይ ኤግዛምፕል የሚባል ነገር አለ። በምሳሌ ወይንም አርአያ በመሆን መምራት
የበለጠ ሰዎችን ኢንፍሉዌንስ ልናደርግ እንችላለን እና እኛ ያልቻልነውን ነገር እነሱን ልንመክር አንችልም እና እነዚህ 3ቱ ገጠመኞች ትዝ ይሉኛልና ምናልባት ለእናንተም ይጠቅማሉ ብዬ ነው ሼር ያደረኳቸው። ሌላው እንግዲህ የአበሻ ቀጠሮን ታዲያ ማን ያስተካክልልን? በእርግጠኝነት መናገር የሚቻለው እኛው ካላስተካከልነው ከውጭ ሀገር ሰዎች መጥተው መድኃኒት ሊሰጡን አይችሉም እና ለዚህም ደግሞ በነገሩ ያመኑ መሪዎች ያስፈልጉናል። ከልጆቻችን አይ ቲንክ መጀመር ያለብን ይመስለናል። ሌሎቻችንም ደግሞ ኮንሺየስ ሆነን ጊዜያችንን በአግባቡ መጠቀም እንችላለን። ለምሳሌ አንድ ጊዜ ወይዘሮ ሙሉ ሰለሞን የሚባሉ ኢትዮጵያን ቻምበር ኦፍ ኮሜርስ ፕሬዚዳንት የነበሩ በቅርቡም የጀርመን ሀገር አምባሳደር ሆነው ሀገራችንን ያገለገሉ በትምህርት እና በስልጠና ላይ ብዙ ጊዜ አገኛቸው ነበርና አንዴ ስለ ታይም ማኔጅመንት ኮርስ አብረን ስንሰጥ ምንድን ነው ያሉት? ያው ቆራጥ አመራር ያስፈልጋል። ለምሳሌ እሳቸው ልጃቸው ስታገባ ለልጃቸው የሰጧት ማስጠንቀቂያ ምንድን ነው? እንግዶችን ጠርቼ ማጉላላት አልፈልግም፣ በሰዓቱ እንድትገኝልኝ እፈልጋለሁ። በሰዓቱ ግን ካልተገኘልሽልኝ ከሙሽራ ሆነው ማለት ነው ካልተገኘሽልኝ እንግዶቼን አበላለሁ፣ እሸኛለሁ፣ እናንተን ግን አላስገባም ብለው ቆራጥ አቋም ወስደው ሙሽሮቹ በሰዓቱ እንደደረሱ ነግረውናልና እንደዚህ አስተማሪ በሆነ መልኩ ተጽዕኖ ልንፈጥር እንችላለንና ቆራጥ ውሳኔ መወሰን ያስችላል። መሪዎችስ አሁን ለምሳሌ በስብሰባ ሰዓት ቅድሚያ ቢገኙ ቀድሞ ቢቀመጡ ብዙ ሰዎችን ተጽዕኖ ሊያሳድሩ ይችላሉ። ብዙ ጊዜ ግን መሪዎች ወደ ኋላ ቀርተው ሲጠበቁ ነው የምናየውና ይሄ መሆን የለበትም። እኛም ስልጠና በምንሰጥበት ጊዜ በተለይ የመጀመሪያ ቀን ብዙ ሰዎች ያረፍዳሉ። ከዛ በኋላ ቆይ ይጠበቁ ይባላል። ቀድሞ የመጣው ሲቀጣ ነው የምናየው። በእርግጥ የመጀመሪያ ቀን ቶለሬት እናደርጋለን፣ ግን ከስልጠናው ከተጀመረ በኋላ አንድም ሰው ቢመጣ በሰዓቱ ነው የምንጀምረው። ምክንያቱም ሁሌ ቶለሬት የምንደራረግ ከሆነ መቼ ነው የምንማረው? ስለዚህ እንደዚህ አይነት አቋሞችን ጠንካራ አቋሞችን በመውሰድ የጊዜ አጠቃቀማችንን ማሻሻል አለብን የሚል እምነት አለኝ። እንግዲህ የጊዜ አጠቃቀማችንን እንዴት እናሻሽለው የሚለውን እንግዲህ እንደ ምክረ ሀሳብ ለማቅረብ ያህል በመጀመሪያ ስለ ጊዜ ያለንን እሳቤ እስኪ እንፈትሸው። ጊዜ በጣም ኢምፖርታንት የሆነ በአግባቡ ልንጠቀምበት የሚገባ ካልተጠቀምንበት የምናባክነው ለነገ ሴቭ የምናደርገው ነገር እንዳልሆነ አውቀን ጊዜን በጣም ትልቅ ሪሶርስ እንደሆነ አውቀን መቀበል ነው። ከዛ በኋላ የህይወታችንን ግብ ማዘጋጀት ነው። ግራንድ ግባችን ምንድን ነው? እንደገና ደግሞ እቅዶቻችን ምንድን ናቸው ብለን እቅዶቻችን አውጥተን እነዛን እቅዶች ለማሳካት ጥረት ማድረግ መቻል አለብን። ሌላው እንግዲህ ቅድሚያ የሚሰጠውን ቅድሚያ መስጠት መቻል አለብን። እንደ ጊዜው እንደ ወቅቱ ትኩረት መስጠት ያለብን ሞር አቴንሽን መስጠት ያለብንን አቴንሽን እየሰጠን ባላንስድ የሆነ ላይፍ እንድንመራ ይጠበቃል። ሌሎችን ሰዎችንም እንደዚሁ ውክልና በመስጠት ለነሱም ኢምፓወርመንት ነው እድሉን በመስጠት ለሌሎች ሰዎችንም መጠቀም እንችላለን። ይሄ እንደውም ዴሌጌሽን ወይንም ዲሴንትራላይዜሽን አሰራር ሊባል ይችላል። ይሄንን በማድረግ እያንዳንዱ ቀናችንን ከመስራታችን በፊት ነገ ምን እሰራለሁ፣ በሚቀጥለው ሳምንት ምን እሰራለሁ ብለን በጽሁፍ ቱዱ ሊስት አውጥተን ያንን መከታተል አለብን። ስለዚህ እሱንም ቢሆን ቅድሚያ መሰጠት ያለበትን ቅድሚያ እየሰጠን መስራት ያልቻልናቸውን ነገሮች ለምንድን ነው ያላሳካናቸው፣ ምንድን ነው ማድረግ ያለብኝ የሚለውን ነገር ማድረግ አለብን። ሌላው ደግሞ ኖ ማለትን መለማመድ መቻል አለብን። አንዳንድ ጊዜ አንኢንቫይትድ ገስትስ ያለ ፕሮግራም የሚመጡ ሰዎች ይኖራሉ። አሁንም ኮንቴክስት ይገባኛል፣ ግን እኛ አጣዳፊ ነገር እያለብን ሰዎች ሳይቀጥሩን ቢመጡ ካስተናገድናቸው ማለት ምናልባት ሚቲንግ አለን የምናቀርበው ነገር አለ፣ እሱን ያስተጓጉላለና አንዳንድ ጊዜ ሶሪ አሁን አልችልም፣ ሌላ ቀን እደውልልሃለሁ ወይ ከስራ ስወጣ እንገናኝ ብለን ኖ ማለትን መጀመር መቻል አለብን። ይህንን ካደረግን የተሻለ የጊዜ አጠቃቀም ይኖረናል። እነዚህ ነገሮች ተግባር የሚፈልጉ ነገሮች ናቸው። ተግባር ስናደርግ ደግሞ ያንን ነገር እየለመድ ነው ሀቢት ይሆናል። ሀቢት ከሆነ በኋላ ይዋሃደናል። ከተዋሃደ በኋላ ኦርጋናይዝድ የሆነ ጊዜውን በአግባቡ የሚጠቀም ሰው እንሆናለን ማለት ነው። በዚህ ክፍለ ጊዜ ጊዜ አጠቃቀም ምን ማለት እንደሆነ አይተናል። ለምንድን ነው ጊዜያችንን በአግባቡ መጠቀም ያለብን የሚለውን ነገር አይተናል። ከእንደገና ደግሞ ጊዜያችንን የሚያባክኑብን የጊዜ ሌባዎች አይተናል። እንደዚሁ የጊዜ አጠቃቀም ሰንጠረዥን ወይንም ሳጥን አይተናል። ያ ደግሞ ጠቃሚና አስቸኳይ የሚሉትን ነገሮች ሁሌ እንዳመጣጣቸው ሳይሆን ፕራዮሪታይዝ ማድረግ እንዳለብን አይተናል። የውጭ ሀገር ጊዜ አጠቃቀም አይተናል። ገጠመኞችን አይተናል። እንደውም ጊዜያችንን ለመጠቀም ምን ማድረግ አለብን የሚለውን ነገር እንደዚሁ አይተናል። ዋናው ነገር ቲዮሪው በጣም አስፈላጊ ነገር ነው፣ ግን በተግባር ካለዋል ነው ያ ነገር አይዋሃደንም። ስለዚህ ሁላችሁም አድማጮች ይህን ቪዲዮ ከጨረሳችሁ በኋላ እስኪ ራሳችሁን ገምግሙት።
ጊዜያችሁን ምን ያህል በአግባቡ ትጠቀማላችሁ? ዲስኦርጋናይዝድ ነን ወይንስ ኦርጋናይዝድ ነን? የበለጠ ጊዜያችንን ደግሞ በአግባቡ ለመጠቀም ባላንስድ የሆነ ደግሞ ህይወት ለመኖር ምን ማድረግ አለብን የሚለውን ነገር ራሳችሁን ፈትሹና የድርጊት መርሃ ግብር እንደፉ። ከዛ በኋላ ያንን ነገር ደግሞ ለማስፈጸም ጣሩ። ግን አንድ ቃል መግባት ያለባችሁ ነገር ከዚህ በኋላ ቀጠሮ አላረፍድም፣ በሰዓቱ ደርሳለሁ፣ ሚቲንጎችንም ስመራ በአግባቡ ጀምራለሁ፣ በአግባቡ ጨርሳለሁ፣ ስራን ለነገ አላስተላልፍም፣ ዛሬ መሰራት ያለበትን ዛሬ እሰራለሁ የሚሉ ለራሳችሁ ቃል ግቡና ያንን ነገር ለመተግበር ሞክሩ። ዎክ ዩር ቶክ የሚባል ነገር አለ። ትልቁ ነገር የምታስቡትን በድርጊት ፈጽሙት፣ ካላደረጋችሁት አላወቃችሁትም ይባላልና የተግባር ሰው ሆኑ። እንግዲህ በመጨረሻም ሁሌ እንደምለው ህይወታችሁን በማስተዋልና በጥበብ ምሩ። አመሰግናለሁ።